ከመጀመሩ ነው ሄርሜላና ሩታ እንደዚህ ፍቅር በፍቅር የሆኑት ከመቼ ጀምሮ ነው? የዛሬ ወር እኮ ሄርሜላና ሩታም እንደዚህ እየተባባሉ ነበር። ያው ሩታ አንድም ቀን ሄርሜላን በዚህ ዲስሪስፔክት አድርጋ አውርታት አታውቅም። ያው ሁሌም ምላሷን ነው የምታሞጣሙጠው እንጂ ሌላ ነገር እንደዚህ አንቅሻለሁ፣ እንደዚህ እነጭሽ፣ እገጭሽ፣ እደፍቅሽ ብላት አታውቅም። አንወሻሽና ኮሜንትም ላይ ገብታችሁ ብዙዎቻችሁ የድሮዋ ሩታ ተመለሰች፣ የድሮዋ ሩታ ተመለሰች፣ የድሮዋ ጀግና ተመለሰች እያላችሁ ነው። ይሄ ምስክርነታችሁን በእውነት እናመሰግናለን። በመጀመሪያ እኔ ብዙ ጊዜ እናገራለሁ፣ ሩታ እንደ ሄርሜላ የደፈረቻት ሴት የለችም። ሄርሜላ አጠገቧ እንዳትደርስ በስነ ስርዓት አይደለም እንዲያረግሻለሁ ቀርቶ እንዲህ ብላ ራሱ እንዳታያት አስረግጣ ነግራታለች ማለት ነው። ለዛም በቃ ሪስፔክት አድርጋት ነው በስነ ስርዓት የሚያወሩት። አንዳንዴ ያው ትላለች ሩታ፣ ያው ኖርማል ነው። ዛሬ ግን ሩታ ነበር ሆናለች። ያው ማላይ መሆን እንዳለባት ታውቃለች ልላችሁ ፈልጌ ነው። እና ከዚህ በፊት ሲጀምር ፍቅርን እኮ እየጠፈጠፈች ነው ያሳደገቻት። የምሬን ነው ብላችሁ የዛሬ 2 ዓመትም እየጠፈጠፈቻት ነበር። የዛሬ ዓመት አካባቢም እየጠፈጠፈቻት ነበርና ብርቅ አይደለም በሩታ እጅ ፍቅር መጠፍጠፋ ማለት ነው። ፍቅር ምላስ ብቻ ናት ብቻ ነው የምትለውና አቦካሽ ደፍቅሽ አለች። አረ ወይኔ! እና አሁን በመቀጠል ሴቶቹ በቃ ሊጋደሉ ነው በአብርሽ የተነሳ። እኔ ይሄ እቃ መመርመር ነው ያለበት። እውነቴን ነው የምልህ፣ በማይክሮስኮፕ ቼክ ማድረግ አለበት። ምንድነው እንደዚህ አንተን ይዘን ወቀቅ አንልም ብለው ሴቶች እንዲህ የሚያብዱት ምን ጉድ ነው? ምንድነው የምታቀምሳቸው? ምንድነው የምታበላቸው ነው? በቃ ደስ ይለዋል እኮ አብርሽ። የምር ሴቶቹ በሱ ምክንያት እንዲህ እርስ በርስ ሲተናነቁ ደስ የሚል ስሜት ነው የሚሰማው። እናንተ የሆነ በቃ ሁሌ ተፈላጊ እንደሆነ ምናምን ውጥር ትላለች ከማጠሯ መወጠሯ ማለት ነው አብርሽ ማለት ነው። እና ቦታችን በእውነቱ አጫርሳቸው ይባባሉ። እሺ ያሸነፈችው ጋር ሄደ ገብታ እደር በቃ ምንም አድርግ። ለምን ሶስቱንም አንድ አታደርጋቸውም? እንደ ሀሳብ ያው ይንጨራጨራሉ እንጂ ይስማማሉ እኮ። አሁን ያው ሄርሜላም ከሩታ ተስማምታለች፣ ሩታም ከሄርሜላ ተስማምታለች። ትላንትና ልዳርሽ ካልዳርኩልሽ ሞቼ ይገኛለሁ አንገቴ በገመድ እያለች ነበር። ልዳርሽ በቃ አንቺና አብርሽ በጣም ትዋደዳላችሁ፣ ትፋቀራላችሁ። ስለዚህ ይሄን ፍቅር መረበሽ አልፈልግም። ሰርግ በኔ ወጪ ልዳራችሁ፣ ሚዜያችሁ ደግሞ ልዑል ይሆናል ብላ እንግዲህ ትላንትና ያዙኝ ልቀቁኝ እያለች ነበር። አሁን ነገር በደላላ እንግዲህ የምሬ ነው የምላችሁ። አሁን ፍቅር ስለነሩታ የት ቻናል እስኪ ንገሩኝ። ዛሬ በእርግጥ ዩቲዩብ አልገባውም። የማ ቻናል ላይ መጥፎ ነገር ስትናገር ሰምታችኋል? ፍቅር ስለ ሩታና ስለ ሄርሜላ እና በሚዲያ እንግዲህ ፍቅር በሚዲያ መታ ስለነሱ መጥፎ ነገር ስታወራ እነሱ መተው በሚዲያ ሊመልሱላት ይችላል። ግን ደግሞ እኔ የትም አልሰማዋትም ፍቅር ስለ እንትን ስታወራ ማለት ነው። ግን ያው ሁለቱ ተመካክረው ነገር በደላላ መተው ጨምቀው ሊያሰጣት ነበረ። ያው ፈጣሪ አዳናት። እና በጣም የገረመኝ ደግሞ የሄርሜላና የሩታ ወይኔ! ቆይ ከመጀመሩ ነው እንዴ የተዋደዳችሁት? ከመጀመሩ ነው እንዴ የአንድ ሳንቲም ገጽታ ነን አላችሁ? ከመቼ ጀምሮ ነው እንደዚህ ነው ፍቅራችን፣ መለያየት አንችልም፣ እንደዚህ ነው የምንዋደደው አላችሁ? የሄርሜላና የሩታ ፍቅር ማለት ነው። እናንተም እኮ ከዚህ በፊት አይንሽ ላፈር እየተባባላችሁ ነበርና እኔ ባይዘው ማስመሰል አልችልም። አንድ ሰው ብቻ አይደለም የምደግፈው፣ ቪዲዮ ይሰራሉ፣ ሀሳብ አስተያየቴን እናገራለሁ። ፍቅርና አብርሽ እሺ፣ ሩታና ሄርሜላ ከመቼ ጀምሮ ነው እንዴ የተፋቀራችሁት? እና አብራችሁ ነው የምትውሉት? እና ሄርሜላ ሩታ ቤት ትሄጃለሽ፣ ሩታም ሄርሜላ ቤት ትሄዳለች። እሺ አይደለም፣ እሱ አይደለም ጥያቄ። የመጨረሻ እቅዳችሁ ምንድን ነው? እውነት ሩታ ለሄርሜላ አብርሽን ልትድሪ ነው ወይስ ሌላ ወጥመድ እያዘጋጀሽ ነው? ምን እያደረግሽ ነው? ማለት ቀጣይ ሀሳቦችሽን ለማወቅ በጣም ጥረት እያደረግኩ ነው። የምሬን ነው የምልሽ። እና ምን ልታደርጊ ነው? ቆይ ማለት አላማሽን ቀስ አድርገሽ ንገሪ። እኛ መሰርሰር ሳንጀምር እኔ
ከደወልኩ ማለት ነው ስላንቺ ብዙ መረጃ ነው ማመጣው፣ ብዙ ነገሮችን አመጣለሁ። ግን ጊዜ እየሰጠሁሽ ነው ምን እንዳሰብሽ ምናምን። የቅርብ ወዳጅሽ ራሱ እንዲያርጊ ብሎ የሚልሽ ሰው ራሱ እኔን ይነግረኛል፣ ለኔ ይነግረኛል ማለት ነው። ግን ደግሞ ሄርሜላ ላይ የምትሰሪው ስራ ካላቆመ እመጣለሁ ሚዲያ ላይ ከነ ፎቶ ከነ መረጃዎችሽ እናገራለሁ ማለት ነው። እና ግን ፍቅራችሁ በጣም ሄርሜላም እኛ መመክርሽን እየሰማሽ አይደለም። ነገ ከኤፍሬም ጋር ይሄው አጃጅለው እንዳያመጡሽ፣ ከኤፍሬም ጋር አጣብሰው ኤፍሬም ያ ወንድሙ የቀመሰውን መቅመስ ደስ ይለዋል። መንትዬ ናቸው መሰለኝ ሁለቱም ይቀማመሳሉና ኤፍሬምን እንዳያስቀምሱሽ እኔ ነግሬሻለሁ። ትናንትና በኔ ቻናልም ብዙ ተናግሬያለሁ። ብዙ ልጆችም ኮሜንት ላይ ሩታን ራቂያት አትመኛት እያሉሽ ነው። ዛሬም አለሽ ጭራሽ የሷን ሀሳብ ደግፈሽ አንቺ ቅሬታ ካለሽ ወይም ስምሽን እያጠፋች ከሆነ ለብቻሽ በቻናልሽ ለብቻሽ ፍቅርን ይዘሽ ማናገር ትችያለሽ። ሩታም ደግሞ ችግር ካለባት ፍቅርን ይዛ ማናገር ትችላለች። ሲጀምር ለምንድን ነው ማትተውት? ይሄ አሁን ጅላንግፍ ሰውዬ ማለት ነው። አሁን እንዴት እንዳናደደኝ አብርሽ ማለት ነው። የሆነ በቃ ራሱን እኮ አካባችሁት እኮ በቃ ራሱን እንደ ጅንኑ ወንድ። ለነገሩ ወንድ ምንም ይሁን ምንም ስፖርት ከሰራ ቁመና ካለው ማንም ሴት አይቶ ይሻፍድበታል። እና የአብርሽ ስራ ግን ሁሉ ነገሩ ሚዲያ የተጋለጠ ሚስት እንዳለው ፍቅረኛ እንዳለው ልጅ እንዳለው እየታወቀ ሴቶችም የቀነዘረባቸው ይመጣሉ። ሴቶች መላ የላችሁም። የእውነት የእኛን አካባቢ ስም አጠፋችሁ። አሁን ቡታጅራ ሲባል እኔ አሁን በስራም በሆነ አጋጣሚ የት ሀገር ልጅ ነሽ ሲሉኝ ቡታጅራ ካልኩ የእነ አብርሽ ሀገር ልጅ ነሽ፣ ይሄ እንደዚህ የሴትን ባያለበት ይሉኛል ማለት ነው። ቀጥታ ያንተ ስም እኮ ነው የሚነሳው። እኛ የቡታጅራ ልጆች ነን ማለት እያቆምን ነው እንዴ? የት ሀገር የደቡብ ልጅ ነኝ እያልኩ ነው። በቃ በአጠቃላይ ማለት ነው ያው ደቡቦች ነን። እና አብርሽ ምንድነው አላማ ማለት? በዚሁ ነው የምትቀጥለው? በዚሁ ከቀጠለ ደግሞ ሩታ ስፔሻል ሩታን ተዋት። ያው በፍቅር አቅም ስላላት ትበላት፣ ፍቅርን ትቀጥቅጣት። ሄርሜላ ግን እዚህ ቦታ ለምንድን ነው የምትገኘው? እስከ መቼ ነው የምትገኘው? አንቺ ላይ ሊደረግብሽ ያለ ሴራ አለ፣ እራቂ ብለን እየመከርንሽ ነው። አሁንም አንቺ እዛው ነው ያለሽው። ምንድን ነው የፈለግሽው? እውነት አብርሽ በሩታ እርዳታ ምናምን አብርሽ ወደ ህይወትሽ የሚመጣ መስሎሽ ነው? በጭራሽ። እኔ እኮ ይሄ ፍቅር የያዘው ሰው እውር ነው የሚባለው ትክክል ነው። ሄርሚ ምን ሆነሽ ነው ግን በጌታ እንዴ? እኛ ምን መክርሽን ራሱ አትሰሚ። ወንድምሽ ባንቺ ምክንያት ከሰው እየተጣላ ነው። ሄርሚ ለራስሽ ትንሽ ክብር ይኖር።